የራስ ምታት አይደለም ትዳር ማለት የራስ ምታት ተኝተህ ታሳልፈዋለህ ትዳር ታመመ ማለት ህይወት ተበላሽ ማለት ነው ቤቱም ጨለመ ህይወት ይበጠበጣል ሰላም ይጠፋል እንደ ቀላል ነገር አትሁት ስለዚህ ሲታመም ማስታገሻው ምንድነው ነው ሲሆን እንዳይታመም ማለት ያ ቢቀድም ድንገት እንዲያጋራሚ ተጦለገ የጦለገ አዝመራ በዝናብ ነው ህያው የሚሆነው ዝናብ ካላገኘ ይሞታል ይደርቃል ትዳርም እንደዛው ነው እንክብካቤ ያስፈልገዋል ትዳር ይጦልጋል ማለት ነው ይጦልጋል ቀላይ ይጦልጋል ትንሽ ቅርታ ተባሉ ገቢያቸው ይጦልጋል ጤናቸው ይጦልጋል ህይወት ፍቅር ከሌለ ሰላም የለም ሰላም ከሌለ ሪዝቅ የለም ስለዚህ ፍቅር መኖር አለበት ውዴታ መኖር አለበት እና ሲጦልግ ማስታገሻ ለራስ ምታት ፓራስታሞል ብቻ አይደለም የትዳር ፓራስታሞል ነው ምንድነው እሱ ፓራስታሞሉ የትዳር ፓራስታሞል የትዳር ክሊኒክ እኮ ከፈትን ከፈትንኛማ በሳምንት 7 ቀን እንሰራለን ለወንዶች ወንዱ የሚያደርገው ነገር ነው የሴቶችን ላግዘና ያዋለን ጥሩ ከሳምንት ሁለት ነገር አይተናል ሶስተኛው ላይ ነበርን እንዴ የማዝናናት ዘናፈታ የማረግ ወንዱ ተሽጠበቅበታል የማሳቅ የማጫወት ውስጥል ኮርኩሮ ማሳቅ ኮረፈን ማናገር ያ ምን ነው አቺ የማትስቅም ብትሆን ለማሳቅ ጥረት ማድረግ እንደ ታደስ ጨዋታ ሷቅ እንደ ሌላ ቢቀር ነው ማሳቅ መጫወት ማውራት ካቃተ እንደ መሳማቃተ እንደ ወድሻለሁ ማታቃተ ያስቃል እንደፍሳስ ያ ግድ ይሻላል ተማኩረፍ ይሻላል ካሉሽ በቃ እኔ ተቀብያለሁ ነብያችን ሰለላሁ ዐለይሂ ወሰለም ያዝናኑ ነበር ሚስቶቹን ያዝናኑ ነበር ብለናል ዑመር ኢብኑ ኸጣብ ረዲየላሁ ተዓላ عنه ينبغي للرجل أن يكون مع أهله مثل الصبي عند አባወራ ለሚስቱ እንዲህ ህፃን ልጅ መሆን አለበት ህፃን ልጅ ስታጫውተው እንዴት ነው ስታጫውተው አይስቅም ስለዚህ አንድ አባወራ ለሚስቱ ለህፃን ልጅ መሆን አለበት ያንንም አንጣሽ ቢላት ምን ቢያግዛት ምን አለበት ቢረዳት ምን አለበት ስለዚህ የበላይ አምባገነን በቃ መሆን የለበትም መኮፈስ የለበትም መኮፈስ መላላክ ያስደስታቸዋል ማገዝ ያስደስታቸዋል እንደው ሽንኩርት በትነውሩ ምንድነው አይ ነው የተቃሪ ነገር በታማስልላት በትጋግር አንቺ ተወጩ ከማለት ማገዝ ራሱ ከለመዱ ይበዛል ኡስታዝ አንድ ሁለት ጊዜ ይሄንን የሚያደርጉ ከሆነ ሁሌም ያዛ ነገር እሱ አዞን ነው እሱ አዞን ምን ችግር አለው ማለት መጥፎ ተርጣሪ ነው ያለው ነው ግን ምን ችግር አለው ቢያግዝ ዘወር ሰግደ ይመጣሉ አሶር ሰግደ ቤታቸው ይያሉ ምን ያሰሩ ነበር ቢባሉ ያግዙን ነበር አኩሴቶቹ ይገርማል ስራ ያግዙን ነበር ልጅ ማጫወትም አንድ ስራ ነው ልጅ መያዝም ሌላ ስራ ነው ይሄ ኮዳ ትግር ይለው እና አልጋ ማንጠፍም ሌላ ስራ ነው ልብስ ማጠፍም ሌላ ስራ ነው መተጋገዝ ሁሉም ነገር ከነሱ አንጠብቅ ነው እንደ ሶብይ እንደ ህፃን ልጅ ሆነላት ብለዋል ወቃል ጃናም اذا ولج ضحكا لچኮ لقد كان ضحكا اذا ولج ብሎ ሲመጣ ሳቅያ ነው አሰላሙ አለይኩም ይያለ ስቆ ያስቀን ነበር አለች ጨረቃ መስሎ ይገባል ሲወጣ ደግሞ በቃ ማሰላሙ ታለውጭ ሌላ ማስጠንቀቂያ ነገር እንደዛ ሆኖ እንደዚህ ሳይሆን እንዳላገኘው ስመለስ እንዲህ እንዳይሆን አይሆን አይልም ነበር ሳይሰርተሽ ጠብቀኝ ይሄን ያየን ነበር እንግዲህ ሶስተኛው ያቆም ነው አራተኛው አላህ እንበሲጦ في الدعابة وحسن الخلق والموافقة باتباع هواها الى حد يفسد خلقها አስደስታለሁ አዝናለሁ ዘናፈታ አረጋለሁ ሲል ልቅ መሆን የለበትም በገደ በኖራት ላ ኖ ነው የምታውቀው ኖ መኖር አለበት ለዛ ያጣ እኔ ሳይሆን ይሄን አላህ አይወደውም ድንበር ማባጀት አለበት ይሄ የኔ ብቻ የኔ ህግ ሳይሆን የአላህ ህግ ነው የረሱል ህግ ነው ኖ ላ ኖ መኖር አለበት እንደው አንቺ እንደስ ካለሽ ችግር የለም መሆን የለበትም ይሄን ምን ልከሆነ